መስራት የቀለለበት ዘመን የለም። ከዚህ በፊትም ታይቶ አይታወቅም። ሶሻል ሚዲያ ከመጣ በኋላ በጣም ብዙ እድል ይዞ መጥቷል። በተለይ ለወጣቱ አብዛኛውን ጊዜውን የሚያሳልፈው ወጣቱ ስልኩ ላይ ነው። በስርዓቱ ኢንቴንሽናል በቃ ሆን ብሎ እየተጠቀመው ከሆነ ያ ማለት ዝም ብሎ በየቀኑ ስክሮል እያደረገ ብቻ መሳቅ ምናምን የሆነ ዳንስ ማየት ምናምን ሳይሆን የሚጠቅመውን ነገር ሆነ ብሎ እየተጠቀመው ከሆነ በጣም ብዙ እድል ነው ይዞለት የመጣው። ግን በሶሻል ሚዲያ ገንዘብ ለመስራት የተለያዩ መንገዶች አሉ። አንደኛው ሪኳየርመንቶችን አሟልታችሁ እራሱ ፕላትፎርሙ ሊከፍላችሁ ይችላል። ለምሳሌ ዩቲዩብ የተለያዩ ክራይቴሪያዎች አሉት። ለምሳሌ አሁን ሞኔታይዝ እንድትደረጉና ገንዘብ መስራት እስክትጀምሩ ድረስ ቢያንስ 1000 ፎሎወር እና ከ4000 በላይ ዎች አወር ያስፈልጋቸዋል። ቲክቶክ ላይ ብንመጣ ደግሞ በክሬተር ሪዋርድ ቢያንስ 10000 ፎሎወር እና ከዛ በላይ ሊያስፈልጋችሁ ይችላል። እና ደግሞ አካውንታችሁ በሌላ ሀገር የተከፈተ መሆን አለበት። እና እነዚህን ሪኳየርመንቶች አሟልታችሁ እንኳን በመረጣችሁት ኒሽ በምትሰሩበት ዘርፍ ማለት ነው። ምን ላይ ነው የምትሰሩት? ገንዘብ ላይ ነው ወይ ደግሞ የሆነ ስፖርት ላይ ነው? ባላችሁ ዘርፍ ልክ የራሱ የሆነ የሚቀመጥላችሁ ገንዘብ መጠን አለ። በ1000 ቪው ምን ያህል ይከፈላችሁ የሚለው ማለት ነው። እና ዩቲዩብ ላይ ከመጠን ከፍተኛው በፋይናንስ እና ቢዝነስ ኒሽ ላይ ነው። እሱ ላይ ከሆነ ደግሞ $3 በቃ እስከ $3 ድረስ ሊከፈላችሁ ይችላል በ1000 ቪው ማለት ነው። $3 $4 አካባቢ። ቲክቶክ ላይ ከመጣችሁ ታገኙበት ቪው የራሱ የሆነ የሚከፍላችሁ የገንዘብ መጠን አለ። ግን ይህንን ሁላ ሪኳየርመንቶችን እንኳን ባታሟሉ ምንም አይነት ፎሎወር ባይኖራችሁ ባላችሁበት ሆናችሁ ባላችሁ ዲቫይስ አሁን ለምሳሌ ይህን ቪዲዮ በምታዩበት ዲቫይስ ማለት ነው ስልካችሁ ሊሆን ይችላል፣ የተለያዩ ኮምፒውተሮች ሊሆን ይችላሉ። ብቻ ባላችሁ ነገር ተጠቅማችሁ ያለ ምንም ፎሎወር ያለ ምንም የበፊት ኤክስፔሪየንስ ወይ ደግሞ ምንም አይነት ከዚህ በፊት ቪዲዮ ሰርች አላውቅም የምትሉ ከሆነም እንኳን በቀላሉ ምንም አይነት ፎሎወር ሳይኖራችሁ ገንዘብ መስራት የምትችሉበት ኦፖርቹኒቲ እና አክቹዋሊ ይህንን ነገር እንዴት ነው መስራት የምችለው ያለ ምንም ፎሎወር ያለ ምንም ኤክስፔሪየንስ እንዴት አድርጌ መስራት እችላለሁ ካላችሁ አሁን በቀጥታ ስቴፕ ባይ ስቴፕ እንዴት መስራት እንደምንችል አብረን እናያለን ማለት ነው። ከዛ በፊት ግን አንድ ግልጽ ላደርግላችሁ የምፈልገው ነገር ምንም ነገር ሳታወጡበት ያለ ምንም ፎሎወር ምንም ገንዘብ ሳታባክኑ ስልካችሁን በመጠቀም ብቻ የምትሰሩት ሲባል እስካም ሊመስል ይችላል። አዎ አሉ፣ አብዛኞቹም እንደዚህ ስካመሮች አሉ። ነገር ግን ይሄ ትክክለኛና ምንም አይነት ነገር አያስፈልገውም ሲባል በጣም ቀላል እንደሆነ ለማሳየት ነው። የዚህ ዘመን ወጣት ደግሞ ማንኛውንም አይነት ስኪል ከማዳበሩ በፊት ምንም አይነት ነገር ከመማሩ በፊት ሊያዳበረውና ሊያውቀው የሚገባው ስኪል ቢኖር እስካም የሆነን ነገርና እስካም ያልሆነን ነገር መለየት መቻል ነው። አንዴ ያንን ነገር ካደረገ የተለያዩ ኦፖርቹኒቲዎች ይመጣሉ። በዛ ነገር ላይ አክት ለማድረግ አይቸገርም። እናም የተለያዩ ውሳኔዎችን ለመወሰንም እንኳን ቅርብ ነው ማለት ነው። እስካም የሆነና እስካም ያልሆነን ነገር መለየት ከቻለ እና አሁን እንዴት ነው የምንለየው? በሌላ ቪዲዮ በጣም ሰፋ ባለ ቪዲዮ እንመለስበታለን። አንዱ መለያ ነገር ግን እዛ ነገር ላይ የሆነ አንድ ነገር ላይ ኢንቨስት አድርጋችሁ በገንዘብ ሊሆን ይችላል፣ በጊዜ ሊሆን ይችላል፣ በጉልበት ሊሆን ይችላል። እዛ ነገር ላይ ኢንቨስት አድርጋችሁ ያንን ነገር በምላሹ የማታገኙት ከሆነ በምላሹ ሲባል ደግሞ አሁንም ገንዘብ ብቻ አይደለም። ገንዘብ አውጥታችሁ ገንዘብ ላታገኙ ትችላላችሁ፣ ወይ ጊዜ አውጥታችሁ የተለያየ ነገር ልታገኙ ትችላላችሁ። እና ገንዘብ ባታገኙበት እንኳን በተዘዋዋሪ ብዙ ስኪሎችን ማግኘት የምትችሉበት እስካልሆነ ድረስ ጊዜያችሁን ዝም ብላችሁ እያባከናችሁ ምንም አይነት ውጤት የማታገኙበት ከሆነ በገንዘብ በእውቀት በስኪል ምንም የማታገኙበት ከሆነ አንዱ እስካም የሆኑ መለያ መንገድ ይሄ ነው ማለት ነው። ይሄኛው ግን አንደኛ ነገር ምንም አይነት ገንዘብ ከኪሳችሁ አታወጡበትም። ሪስክ ፍሪ ማለት ነው። በቃ ሪስክ ፍሪ፣ ምንም አይነት ሪስክ የለውም። የሆነ ነገር ላይ ስትገቡ እኮ ወይ ገንዘብ ከፍላችሁ ነው ያን ነገር የምትማሩት ወይ ደግሞ የሆነ ጊዜ ታባክናላችሁ እዛ ነገር ላይ። ይሄ ግን ምንም አይነት ገንዘብም አይደለም፣ ምንም ነገር አታወጡበትም ስትጀምሩ ማለት ነው። በዜሮ ነው የምትጀምሩት። ሁለተኛው ነገር ምንም አይነት ሪኳየርመንት አያስፈልግም። ቅድም እንደነገርኳችሁ ፎሎወር አያስፈልጋችሁም፣ ምንም አይነት የቤሲክ ኤክስፔሪየንስ አያስፈልጋችሁም። ቪዲዮአችሁ በታየበት ልክ በአቬሬጅ ከ1 እስከ $5 በ1000 ቪው አስባችሁታል? በ1000 ቪው ቀላል ነው በአሁን ጊዜ 1000 ቪው ለመሙላት ያለምንም ፎሎወር ማለት ነው፣ ያለምንም ሰብስክራይበር ገንዘብ መስራት የምትችሉበት። ይሄ ማለት የሆነ ያህል ፎሎወር እስኪመጣላችሁ ድረስ ጊዜ መጠበቅ አያስፈልጋችሁ ማለት ነው። ቪዲዮአችሁን በለቀቃችሁ በአንድ ሰዓት ውስጥ ከ1000 ቪው በላይ እስካለፈላችሁ ድረስ ወዲያው ገንዘብ መስራት የምትችሉበት አጋጣሚ ነው። ሶስተኛውና የመጨረሻው ነገር ደግሞ ገንዘብ ራሱ ቀጥታ ማግኘት ባትችሉም እንኳን
ቪዲዮአችሁ ቫይራል እንዲወጣ ብላችሁ የምትሰሯቸው ቪዲዮዎች የሆነ አስተካክላችሁ መስራት አለባችሁ፣ ያው ቫይራል እንዲወጣላችሁ ማለት ነው። ስለዚህ የቪዲዮ ኤዲቲንግ ስኪል ትማራላችሁ። እሱንም እንኳን ባታዳብሩ ቫይራል እንዲወጣላችሁ ሶሻል ሚዲያ ነው የምትጠቀሙት። ስለዚህ ቲክቶክ ላይ እንዴት ነው ቫይራል የሚወጣው፣ ቲክቶክ እንዴት ነው አልጎሪዝሙ የሚሰራው፣ ኢንስታግራም እንዴት ነው፣ ዩቲዩብ እንዴት ነው የሚለውን ነገር እነሱን ታጠናላችሁ። በዛ ጊዜ አንድ ስኪል ታገኛላችሁ ማለት ነው። በአሁን ጊዜ ቢዝነሱን ዓለም እየተቆጣጠረ ያለውን ሶሻል ሚዲያ በቀላሉ ትረዱታላችሁ ማለት ነው። ስለዚህ ሪስክ ፍሪ ነው። ገንዘብ ራሱ መስራት ባትችሉበት እንኳን በምታወጡበት ጊዜ ከዛም በላይ የሆነ የተለያየ ስኪሎችን የምትማሩበት ነው ማለት ነው። እና የሁላ ነገር እንዴት ነው የሚሰራው ካላችሁ፣ ለምሳሌ አሁን ዩቲዩብን እንውሰድ እና ዩቲዩብ እንዴት ነው የሚሰራው ካላችሁ፣ ዩቲዩብ 1000 ሰብስክራይበር ከገባችሁ በኋላ እና 4000 ዋች አወር ከሞላችሁ በኋላ ይሄ ሪኳየርመንቱን ነው። ይሄንን ካሟላችሁ በኋላ በምትለቁት እያንዳንዱ ቪዲዮ በዛኛው ሳይድ ቢዝነስ የሚሰራ አለ እና እነዛ ቢዝነሶች ለዩቲዩብ ይሄን ያህል ገንዘብ ይከፍላሉ ማለት ነው። የሆነ ያህል ገንዘብ ይከፍሉታል ቪዲዮአቸውን ወይ ደግሞ ማስታወቂያቸውን እንዲያስተዋውቅላቸው። ከዛ ዩቲዩብ ያንን ማስታወቂያ ይዘው ወደ እናንተ ቪዲዮ ጋር ይመጣል፣ ከእናንተ ኒሽ ጋር ማች የሚያደርገውን ማለት ነው። ያ ማለት ከእናንተ ዘርፍ ጋር ምን ላይ ነው የምትሰሩት፣ ስፖርት ነው፣ የሆነ ኢንተርቴንመንት ነው፣ ስለ ገንዘብ ነው የሚለውን ነገር ያይና የእናንተ ቪዲዮ ላይ እነዛ ማስታወቂያዎች ያሳያል። ልክ እነዛ ማስታወቂያዎች በታዩበት ልክ በ1000 ቪው ባልኳቸው አሁን በኒሹ መጠን እስከ ትልቁ አሁን እስከ $3 ድረስ ሊከፈላችሁ ይችላል በ1000 ቪው ማለት ነው። ይህኛው ደግሞ እንዴት ነው የሚሰራው? የተለያዩ ቶፕ ደረጃ ላይ ያሉ ክሬተሮች አሉ። የእነሱን ሎንግ ፎርም ቪዲዮ በመውሰድ ኦልሬዲ ቫይራል የሆኑና በጣም ብዙ ተከታይ ያላቸው ናቸው። የእነሱ ቪዲዮ በመውሰድ ወደ ትንንሽ ሾርት ፎርሞች በመቀየር በጣም ኢንጌጂንግ እንዲሆን አድርጋችሁ ቫይራል እንዲወጣ አድርጋችሁ ትሰራላችሁ። ምንም አይነት የእናንተን ፊት ሳታስገቡ የእነሱን ፐርሰናል ብራንድ ተጠቅማችሁ። እዚህ ጋር በጣም ትልቅ አድቫንቴጅ ነው ያለው። የእናንተን ፊት አስገብታችሁ የምትሰሩ ከሆነ ሰው እስኪለምዳችሁ ድረስ በጣም ጊዜ ይፈልጋል። ብዙ ፎሎወር እስክታገኙ ድረስ ጊዜ ይወስድባቸዋል። ይሄ ግን ኦልሬዲ አንዴ እነሱ ራሳቸው የገነቡት ፐርሰናል ብራንድ ነው የገነቡት ቫይራሊቲ አለ። በቃ የእነሱ ቪዲዮ ሲወጣ ብዙ ሰው ያያላቸዋል፣ ብዙ ሰው ያውቃቸዋል ማለት ነው። ስለዚህ የእነሱን ቪዲዮ ነው እየተጠቀማችሁ ቆራርጣችሁ የምትለቁት ማለት ነው። ይሄ ማለት ኦልሬዲ ቫይራል የወጣውን ኮንተንት ደግማችሁ መስራት ማለት እኮ ነው። በቃ አለቀ። ይሄ አንዴ ኮንሲስተንት ሆናችሁ መስራት ነው እንጂ ብዙ ፎሎወር ማምጣት አይጠበቅባችሁም። ያ ቪው ደግሞ በጣም ብዙ ሰው የሚያውቃቸው ስለሆነ በጣም ቪው ይኖራል እና ከ1000 በላይ ቪው ስታገኙ ደግሞ ቅድም እንዳልኳችሁ በአቬሬጅ $1 እስከ $5 ድረስ። ይህን ደግሞ ለየት የሚያደርገው ራሳችሁ መርጣችሁ ነው የምትገቡት። ምን ያህል በ1000 ቪው ምን ያህል $1 ይከፈላችሁ የሚለውን ነገር መርጣችሁ ነው መግባት የምትችሉት ማለት ነው፣ ወደዚህ ጆይን የምታደርጉት። እንደዚህ አይነት እድል ቀርቦላችሁ ደግሞ አለመጠቀም ማለት ምንድን ነው ያለው ሰውየው? ጀነት መግባት እፈልጋለሁ ግን መሞት አልፈልግም ብሏል። እንደዛ ማለት ነው። ገንዘብ መስራት ትፈልጋላችሁ ግን ትንሹንም እንኳን የመጀመሪያውን ስቴፕ መውሰድ አትፈልጉ ማለት ነው። ስለዚህ እንዴት ልጀምር የምትሉ ከሆነ እዚህ ጋር ማስቀምጥላችሁ የቴሌግራም ዩዘርኔም አለ ወይም ደግሞ ዲስክሪፕሽን ላይ ያለ፣ እሱን ኮፒ በማድረግ ቴሌግራም ላይ ሄዳችሁ ሰርች ታደርጉና የምታገኙት ቻናል አለ። እዛ ቻናል ላይ ትገባላችሁ። እሺ፣ ቀጥታውን ወደ ቴሌግራም ስትገቡ ፒን የተደረገ ሜሴጅ አለ። እሱን በመንካት ይህንን ሊንክ ትጫናላችሁ። ከዛ ወደዚህ አይነት ፔጅ ይወስዳችኋል። ከዛ ለዚህ ጋር የሚታየውን ሳይን አፕ የሚለውን በተን ትነካላችሁ። ከዛ ሳይን አፕ ስትሉት መልእክት ኢሜይላችሁን አስገብታችሁ በኢሜይል ሳይን አፕ እንድታደርጉ ያመጣላችኋል። ወይ ታች ባሉት አማራጮች በጉግል አካውንት ሊሆን ይችላል ሳይን አፕ ማድረግ ትችላላችሁ። ከዛ ሳይን አፕ ካደረጋችሁ በኋላ ትመጡና ወደ ፕሌይ ስቶር ይህንን አፕሊኬሽን ታወርዳላችሁ። ሆፕ ይባላል፣ WHOP ሆፕ። ይህንን አፕሊኬሽን ታወርዱታላችሁ ማለት ነው። ከዛ ይሄ አፕሊኬሽን ወርዶ ሲጨርስ ትከፍቱታላችሁ። ስከፍቱት ሳይን አፕ ኦር ሎጊን ይላል። ቅድም ሳይን አፕ ስላላችሁ አሁን ሎጊን ብላችሁ ትገባላችሁ ማለት ነው። እና መጀመሪያ ላይ ሳይን አፕ ስታደርጉ የራሳችሁን አካውንት ያስከፍታችኋል። ስለዚህ አካውንታችሁን ትከፍታላችሁ። ፕሮፋይል ፒክቸር ወይ ደግሞ ከታች ያሉትን አንደኛዎቹን ፎቶ በመጠቀም አካውንታችሁን ትከፍታላችሁ ማለት ነው። ከዛ ከከፈታችሁ በኋላ ይኸው ወደዚህኛው አይነት ፔጅ ይወስዳችኋል። ከዛ እዚች ጋር እታች በስልካችሁ ስለሆነ እታች ያለውን ከስር ዲስከቨር የምትለዋን በተን ትጫናላችሁ። ከዛ ዲስከቨር ስትሉት ብዙ አይነት ነገሮች ይመጣሉ።
ግራ እንዳያጋባችሁ ለመጀመሪያ ጊዜ ስታያቸው። ከዛ እነሱን ስክሮል አድርጋችሁ ወደ ታች ትወርዳላችሁ። ኮንተንት ሪዋርድ የሚለው ጋር ትመጣላችሁ ማለት ነው። ኮንተንት ሪዋርድ የሚለው ጋር ስትመጡ እታች እሱን ዘርፍ እንደጨረሳችሁ ሾው ኦል የሚለውን በመንካት ወደ ሙሉ ፔጅ ይወስዳችኋል። ስለዚህ እነዚህ እንዳለ ቪዲዮ የሚሰራላቸው ናቸው ማለት ነው። ሁለት አይነት ታይፕ ነው ያለው። ኮንተንት ሪዋርድ በሚለው ውስጥ ሁለት አይነት ታይፕ ነው ያለው። አንደኛው ክሊፒንግ ነው፣ ሁለተኛው ደግሞ ዩጂሲ ነው። ዩጂሲ ማለት ዩዘር ጀነሬትድ ኮንተንት ማለት ነው። እና አሁን እዚህ ጋር ታይፕ የሚለው ውስጥ ገብተን የምንሰራው ቪዲዮዎችን ስለሆነ ክሊፒንግ የሚለውን እንመርጣለን። ከዛ እነዚህ እንዳለ ክሊፒንግ የሚሰራላቸው የእነሱ ክሊፕ የምሰሩላቸው ናቸው ማለት ነው። እዚች ጋር ደግሞ ካታጎሪ የምትመርጧቸው በቃ ስትሰሩት የማይደብራችሁ አይነት ኮንተንት እንዲሆንላችሁ የተለያዩ ካታጎሪ አለው። የተመቻችሁን አይነት ካታጎሪ መምረጥ ትችላላችሁ። እዚች ጋር ደግሞ በቀኝ በኩል ፊልተር የምትል ምልክት አለች። ከዛ እሱ ጋር ምንድነው ፊልተር የምታደርጉት? ሃይ አቬሌብል በጀት አለ፣ ሞስት ፔድ አውት፣ ሃይ ሲፒኤም እና ኒውስት የሚለው ነገር አለ። ከዛ ፊልተር በምታደርጉት በእናንተ በተመቻችሁ መጠን ፊልተር ታደርጋላችሁ። አሁን ካታጎሪ የሚለው ጋር እኔ ክሬተር የሚለውን እስቲ መርጬ ክሬተሮችን የተለያዩ ዩቲዩብ ቪዲዮ የሚሰሩ ኢንስታግራም ወር የሆነ ቪዲዮ ያላቸውን ምናምን ክሬተር በሚለው ውስጥ ነው የምታገኙት። እና ክሬተር ውስጥ እነዚህ እንዳለ ለእነሱ ክሊፕ የሚደረግላቸው ናቸው ማለት ነው። ከዛ እስቲ አክቹአሊ አሁን ስቴፕ ባይ ስቴፕ እንዴት እንደምንሰራው እናያለን። እስቲ ለምሳሌ አሁን እኔ ይህንን ሰውዬ መርጫለሁ። ስፔንስ ክሊፕስ ይላል። ከዛ ያለውን በጀት ምናምን ታያላችሁ። መጀመሪያ ላይ ከመግባታችሁ በፊት ምን ያህል ይከፍላል፣ በ1000 ቪው ምን ያህል ነው የሚከፍለው የሚለውን ያሳያችኋል እዚህ ጋር። ከዛ ጆይን ትላላችሁ። ያው ለዚህ ሰውዬ ክሬት ለማድረግ ጆይን ብላችሁ ትገባላችሁ። ጆይን ካላችሁት በኋላ አፕሩቭድ አድርጎ ወደ ውስጥ ያስገባችኋል ማለት ነው። ከዛ ኦፕን የሚለውን ትጫኑና እዚች ጋር ከላይ መታችሁ ክሊፕ የሚለው ጋር ማለት ነው ስፔንስ ክሊፕስ የሚለው ጋር ስትገቡ ይሄኛው ፊት ለፊት ላይ ይሄ ይመጣላችኋል። እዚህ ቀጥታ ይሄንን ተጭናችሁ ፊት ለፊት ያለውን ብቻ ማለት ነው ባነሩን ተጭናችሁ ስትገቡ ወደዚህኛው ፔጅ ይወስዳችኋል። እዚህ ጋር ነው ብዙ ነገር የምታዩት። ለምሳሌ አሁን ይሄ $4 ይከፍላል በ1000 ቪው። ፖስት ማድረግ የምችሉ ሶስቱም ፕላትፎርም ላይ ፖስት ማድረግ ትችላላችሁ እና 6000 ኦልሞስት ወደ $7000 አቬሌብል የሆነ በጀት አለው። እዚህ ጋር የቀረው ደግሞ 30 ዳይ ሌፍት ይላል። ስለዚህ 1 ወር አላችሁ ለዛ ሰውዬ ለመስራት ማለት ነው። እስከ 1 ወር ድረስ መስራት ትችላላችሁ። ከ1 ወር በኋላ ግን ይሄ ኮንትራት ኤክስፓየርድ ያደርጋል ማለት ነው። ከዛ በደንብ ኤክስፕሎር ስታደርጉ ወደ ታች እዚች ጋር ብዙ የተቀመጡ ክራይቴሪያዎች አሉ እና እነዚህን ክራይቴሪያዎች ደግሞ በደንብ አድርጋችሁ ማንበብ አለባችሁ። በደንብ አንብባችሁ ተረድታችሁ ነው መጀመሪያ ያለባችሁ ገና አካውንት ከመክፈታችሁ በፊት ማለት ነው። ምክንያቱም አካውንት ላይ ስትከፍቱ ባዮ ላይ ምን ማድረግ እንዳለባችሁ ይናገራል። ወይ ደግሞ የት አካባቢ እንዲታይለት የሚፈልግ ወደ ዩኤስ ዩኬ ወዳለው ሀገሮች እንዲታዩላቸው ነው የሚፈልጉት። ስለዚህ ወደዛ ሀገር እንዲያሳያችሁ ወይ የተለያዩ ነገሮች መጠቀም ትችላላችሁ። በተለይ ቲክቶክ ነው የሚያስቸግረው እዚህ ነገር ላይ እና እነዚህ ነገሮች እንዴት ሶልቭ ማድረግ እንደምትችሉ ቀጣይ ሌላ ቪዲዮ ሰራላችኋለሁ። እና ግን ሪኳየርመንት በደንብ አድርጋችሁ ማንበብ መቻል አለባችሁ ማለት ነው። ከስር የተለያዩ አሴቶች ይቀመጥላችኋል። ለምሳሌ ይሄ ክሬተር ያስቀመጠው አንድ አሴት አለ። እሱም የድራይቭ ሊንክ ነው። ስለዚህ ጉግል ድራይቭ ላይ ነው የሚልካችሁ ማለት ነው። ድራይቭ ውስጥ እነዚህ አይነት ፎልደሮች አሉ። በፎልደር ያስቀምጣሉ። አንዳንዴ ደግሞ ዝም ብሎም ራንደም ሊቀመጥ ይችላል። ዱባይ ስፖርት ኮንተንት፣ ቢሮል፣ ሮ ኮንተንት። እስቲ አንደኛ ውስጥ እንግባና ቢሮል የሚለው ጋር እዛ ቢሮል ውስጥ ደግሞ አሁን ብዙ ሰብ ፎልደሮች አሉ። እስቲ ከነሱም ውስጥ እያየን እንመርጣለን አንድ ፎልደር። እስቲ ለምሳሌ ካርስ የሚለው ጋር ገብቻለሁ። እነዚህ አይነት ቪዲዮዎችን አገኛለሁ። መኪና በቃ አብዛኛው መኪና ያለበት ነው እና እስቲ እንያቸው ምን አይነት ቪዲዮዎች እንደሚያስቀምጡ ነው። እንደዚህ አይነት ቪዲዮዎች አሉ፣ ያው መኪና ጋር የተያያዙ ማለት ነው።
ይሄ አብዛኞቹን እየገባን ብናይ እንደዚህ ናቸው። በቃ አብዛኞቹም ከመኪና ጋር የተያያዘ ነው ማለት ነው። ከዛ ዳውንሎድ ለማለት እዚህ ጋር ትመጡና ይሄንን ዳውንሎድ ታደርጋላችሁ። ከዛ ዳውንሎድ ካደረጋችሁ በኋላ ኤዲት አድርጋችሁት ምናምን ስትጨርሱ ከለቀቃችሁት በኋላ ትመጡና እዚች ጋር ሰሚት የሚለውን በተን ትነካላችሁ። ከዛ ይሄንን ፎርም ያመጣላችኋል። ፕሮቫይድ ሊንክ የሚለው ጋር የሶሻል ሚዲያውን የለቀቃችሁበት ሶሻል ሚዲያውን ሊንኩን የቪዲዮውን ሊንክ ማለት ነው። ቲክቶክ ላይ ከሆነ ኮፒ ሊንክ አድርጋችሁት ከሁሉም ላይ ኮፒ ሊንክ አድርጋችሁ ሊንኩን ታስቀምጣላችሁ። ከዛ ታች አፕሎድ ሚዲያ የሚለው ጋር ደግሞ የለቀቃችሁትን ቪዲዮ ኦሪጂናሉን ከዲቫይሳችሁ ማለት ነው አድርጋችሁ እሱን አፕሎድ ታደርጉታላችሁ እዚች ጋር። ከዛ ይህን ሰሚሽን ፎርም እንደጨረሳችሁ ሰሚት ትሉታላችሁ። ከዛ ደግሞ አሁን ብዙ ሰሚት ያደረጋችሁት ካለ እና መጨረሻ ላይ በደንብ እያንዳንዱን ሰሚት ያደረጋችሁትን ለማየት ደግሞ እዚህ ጋር መጥታችሁ ወደኋላ ተመልሳችሁ ማይ ሰሚሽን የሚለው ጋር ስትገቡ ያው እያንዳንዱን በዝርዝር እዚች ጋር ተቀምጠው ታገኛላችሁ ማለት ነው። አሁን ይሄ ገና እየተጀመረ ስለሆነ ባዶ ነው። እናንተም ስትጀምሩ ባዶ ነው የምታገኙት። ግን እየሰራችሁና አፕሎድ እያደረጋችሁ ሰሚት እያደረጋችሁ በመጣችሁ ቁጥር ምን ያህል ቪው እንዳለው ምናምን እያንዳንዱን ዲቴይልም እዛ ጋር ገብታችሁ ማየት ትችላላችሁ ማለት ነው። ይህንን ይመስላል። ያልገባችሁ ነገር ካለ ጥያቄ ከተፈጠረባችሁ ኮሜንት ላይ ጠይቁ። እንዲሁም ደግሞ ቴሌግራም ግሩፕ አለ። እዛ ላይ በመግባት መስራት የጀመሩ ልጆች ስላሉ አንድ ላይ ምን አይነት ቻሌንጆች አጋጥሟቸዋል፣ እንዴት ሶልቭ አደረጉት የሚለውን እናንተም ፕሮባብሊ ሊያጋጥማችሁ ስለሚችል እነሱንም እዛ ላይ ጠይቁ። በቀጣይ ቪዲዮ እንዴት አድርገን እነዚህ ነገሮችን በዲቴይል እንዴት እንደሚሰሩ እናያለን። ሙሉ አካውንት ሴታፑ እና ሙሉ ፕሮሰሱ ይህንን ይመስላል። እንደናንተ አይነት እንደዚህ ገንዘብ መስራት የሚፈልግ ጓደኛ ካላችሁ ሼር አድርጉለት፣ ላይክ አድርጉት፣ አብዛኞቹም ሰው ጋር እንዲደርስ። ብዙ ስኪል ኑሮት የሆነች ነገር ባለማወቅ ብቻ ያንን ስኪል ወደ ገንዘብ መቀየር ያቃተው በጣም ብዙ ሰው ስላለ እና እስቲ እቺም እንኳን መንገድ ከከፈተችለት ሼር አድርጉለት። በቀጣይ ቪዲዮ እንገናኛለን። ይመቻች።